አሁን በዓለም ዋንጫ ድባብ ውስጥ ነን። በየቀኑ የምናየው ነገር ቢኖር የአሰልጣኞች የጭንቀት ስልት ነው። በጨዋታው ሲጀመር ይዘውት የገቡትን ስልት ወይም ፎርሜሽን ካልሰራላቸው ያው ሜዳው ላይ ቆመው እጃቸውን አጣጥፈው እሺ ምን ይደረጋል ብለው አያለቅሱም። ወዲያው ምልክት ይሰጣሉ፣ ተጫዋቾች ይቀይራሉ፣ ፎርሜሽኑን ከ4-3-3 ወደ 5-4-1 ይለውጣሉ። ይህን ስታዩ ምን ትዝላችኋል? እኔ ህይወቴን ነው ያየሁበት። ዛሬ የምናወራው ስለ እግር ኳስ ብቻ አይደለም። በህይወታችን ውስጥ ያቀድነውን እቅድ፣ የጀመርነውን ስራ፣ የሳልነውን ህልም በጠበቅነው መንገድ ሳይሄድ ሲቀር ህልማችንን ከማጥፋት ይልቅ እንዴት የህይወት ፎርሜሽናችንን ቀይረን ማሸነፍ እንደምንችል ነው ዛሬ የራሳችንን የምናድስበት ልዩ ወግ ነው። እባካችሁን እስከ መጨረሻው አብራችሁን ቆዩ። ሰላም ጤና ይስጥልኝ የቻናሌ ውድ ቤተሰቦች፣ እንኳን ወደ ዛሬው ወጋችን በሰላም መጣችሁ። ይህ ድውር ክሮሼት ነው። ቆንጆ የእጅ ስራ ከልብ ከሚያሳርፍ ጣፋጭ ወግ ጋር ይዤላችሁ የምቀርብበት ቻናል ነው። እባካችሁን ሰብስክራይብ እያደረጋችሁ እንድትከታተሉኝ፣ ከተመቻችሁ ደግሞ ላይክ ሼር ብታደርጉ ደስ ይለኛል። ከወዲሁ ስለምታደርጉት መልካም ትብብር አመሰግናለሁ። ያው ዛሬ የምሰራላችሁ በተራረፈኝ ክር የቁልፍ ማንጠልጥያ ነው የምሰራላችሁ። እስከ መጨረሻው ድረስ አብራችሁን ቆዩ። ማንኛውም ቡድን ሜዳ ውስጥ ሲገባ ማሸነፍ ፈልጎ ነው። እኛም በአዲሱ አመት ወይም በአዲሱ ወር ስንነሳ ብዙ እቅዶችን እናቀዳለን። ይህን ስራ ጀምራለሁ፣ ይህንን ያህል ገንዘብ አተርፋለሁ፣ ህይወቴን በዚህ መስመር እመራዋለሁ እንላለን። ይህ የኛ የመጀመሪያ የጨዋታ ታክቲክ ነው። ነገር ግን ህይወት ልክ እንደ ተጋጣሚ ቡድን ናት። አንቺ ያላሰብሽውን ጥቃት ትሰነዝርብሻለች። በጠበቅሽው መስመር መንገድ ይዘጋል። ያመንሻቸው ሰዎች ሊከዱሽ ይችላሉ። የጀመርሽው ነገር ባልታሰበ ምክንያት ሊቆም ይችላል። ገና በጨዋታው መሃል አንድ ጎል ይቆጠርብሻል። በዚህ ሰዓት ብዙዎቻችን የምናደርገው ስህተት ምንድነው? ጌሙ አበቃ፣ እኔ መጫወት አልችልም፣ እድል የለኝም ብለን ሜዳውን ጥለን መውጣት እንፈልጋለን። ህልማችንን ሙሉ በሙሉ እንሰርዘዋለን። ግን ቆም ብለን ማሰብ አለብን። የተበላሸው ህልማችንን ነው ወይስ የሄድንበትን መንገድ ነው ጠልቀን ማሰብ ያለብን? ውድ እህቴ፣ ውድ ወንድሜ፣ በትልቅ እግር ኳስ ጨዋታ ላይ አንድ አሰልጣኝ የያዘው ታክቲክ ስላልሰራ ብቻ ሜዳውን ጥሎ አይወጣም፣ ጨዋታውንም አይሰርዘውም። የሚያደርገው ነገር ቢኖር ፎርሜሽን መቀየር ነው። በህይወትሽም ውስጥ የሆነ ነገር አልሳካ ሲልሽ ህልምሽን አታጥፊው። የሄድሽበትን መንገድ ታክቲክሽን ቀይሪው። ለምሳሌ በአንድ የንግድ መስመር ሞክረሽው እምቢ ካለሽ የንግድ ዓላማሽን ሳይሆን አቀራረብሽን ቀይሪው። መንገድ መዘጋቱ ጉዞ አብቅቷል ማለት አይደለም፣ ሌላ አቋራጭ መንገድ ፈልግ ማለት እንጂ። ታላላቅ ሰዎች እኮ አንድ ጊዜ ሞክረው የተሳካላቸው አይደሉም። ልዩነታቸው ምንድነው? ውድቀትን ሲያዩ አሃ ይሄ ስልት አይሰራም ማለት ነው ይሉና ወደ ፕላን ቢ ይሻገራሉ፣ ፎርሜሽናቸውን ይቀይራሉ ማለት ነው። ህይወትሽ ውስጥ 90 ደቂቃ ሙሉ ጥቃት ብቻ ሊበዛብሽ ይችላል። ለምን እኔ ላይ ብቻ ይሄ ሁሉ ፈተና ይደርሳል ልትይ ትችያለሽ። ግን አትርሺ፣ ጨዋታው የሚያልቀው ዳኛው የመጨረሻውን ፊሽካ ሲነፋ ብቻ ነው። እስከዛሬ ድረስ የተቆጠሩብሽ ጎሎች፣ ውድቀቶችሽ ትላንት ላይ ቀርተዋል። ዛሬ ግን አዲስ ደቂቃ ነው። አዲስ ፎርሜሽን ይዘሽ የምትነሽበት ቀን ነው። በ90 ደቂቃ ላይ ድንቅ ጎል አስቆጥሮ ጨዋታውን የሚቀይር ቡድን እኮ ታሪክ ይሰራል። አንቺም ዛሬም ታክቲክሽን አስተካክለሽ ተነሺ። የነገውን ድልሽ ካለፈው ውድቀትሽ ይልቅ እጅግ የጎላ እና የሚያምር ይሆናል።
የተከፈተው በር ተፋኝ የሚወጣበት ጨለማው አንጓንጓ እናም የቻናሌ ቤተሰቦች ዛሬ ይዤላችሁ የመጣሁት መልእክት በጣም ቀላል ነው። በህይወታችሁ ውስጥ የያዛችሁትን እቅድ አልሰራ ካላችሁ እራሳችሁን አትውቀሱ፣ ተስፋም አትቁረጡ። ልክ እንደ በሳል አሰልጣኝ ቆም በሉና የህይወት ፎርሜሽናችሁን ቀይሩ። ሰዎችን የምታናግሩበት መንገድ፣ የምትሰሩበት ስልት፣ የምታስቡበትን እይታ ለውጡ። ህልማችሁ ዋጋ አለውና ነገሮችን በመበላሸታቸው ምክንያት አትሰርዟቸው። መውደቅ ጊዜያዊ ነው፣ ካሬው ነው የሚቀረው በአላር በተስፋ ልብ ይከብድም ማፈሬን መበርታት አንድ አዲስ መቆም አዲስ ጭምር ነውና ዞር ብያየሁት ይታይን ተየርኩት አረጌውን ትቼ አንዲሱ መስመር መረጥኩ ያገኝን ተባሳ ላይ መሰብል አይደለም እንዴት እንዳደግኩኝ ማሳያዬ ነው እንጂ አገወት ዳሌሩ ክንሰበ ራሌል መንበድታ ፋናው ግን ነገር ሳይመታ ጨለማው የቱ የዳል መንገዱ ከተሰብራራ ጋሄድም ከየር አዲስ አቅጣጫ ይዞ ለሌላ መበርታት ካለፈው ትጊያ ላይ ፈትኖ እናንተስ በህይወታችሁ ይህ ታክቲክ አልሰራም ብላችሁ ፎርሜሽናችሁን ቀይራችሁ ያሸነፋችሁበት አጋጣሚ አለ ወይስ አሁን አዲስ ፎርሜሽን የሚያስፈልገው ህይወት ላይ ናችሁ? በኮሜንት መስጫው ላይ አውጉኝ። የዛሬው ወጋችን ይህንን ይመስላል። ከተመቻችሁ ላይክ ማድረጋችሁን፣ ለወዳጅ ዘመድ ሼር ማድረጋችሁን እንዲሁም በሳምንት 3 ቀን የምለቃቸውን ጣፋጭ ወጎች ለማግኘት ሰብስክራይብ ማድረጋችሁን አትርሱ። በሚቀጥለው አዲስ ወግ እና ቆንጆ የእጅ ስራ እስከምንገናኝ የህይወታችሁ አሰልጣኝ ሆናችሁ በድል ተጓዙ የዛሬ መልእክቴ ነው። ሰላም ሁኑልኝ።